ሰላም እንዴት ናችሁ? ዲስ ኢዝ ፒስ እና ዛሬ የሆነ ነገር ላወራችሁ ነው የመጣሁት። ለሰውነታችን የሚመቹ ምግቦች ብለን እንደምንመርጠው ሁሉ ለራሳችን ለአእምሯችን ጤንነት ደግሞ ሰዎችን መምረጥ እንዳለብን በህይወት ተምሬያለሁና ምንድነው አንዳንድ ሰዎች በህይወታችሁ መጥተው ዲስካሬጅ ያደርጓችኋል፣ ላይክ አንደርማይን ያደርጓችኋል፣ ራሳችሁን እንዳታዩ ሰልፍ ኮንፊደንስ እንዳይኖራችሁ ያደርጓችኋል። ትልልቅ ነገሮችን አቺቭ አድርጋችሁ ትንሽ ክፍተቶቻችሁን እያሳዩ ምንም እንደሌላችሁ የሚያደርጉ ሰዎች አሉና እነዛ ሰዎች ምንድናቸው? ቶክሲክ ናቸው። ኤኒ ፍሬንድሺፕ ሊሆን ይችላል፣ ሪሌሽንሺፕ ሊሆን ይችላል፣ ዘመድ ቤተዘመዶች ሊሆኑ ይችላሉ፣ ጓደኞቻችን፣ ማንም ሰው እንደዚህ አይነት ቶክሲክ ከሆነ ከራሳችን ማስወገድ መቻል አለብን፣ ከህይወታችን ማውጣት አለብን። አለበለዚያ ሁሌም ዲስካሬጅ በተደረግን ቁጥር አእምሯችን እነዛን ንግግሮች ይለምድና የተባልነውን ኢንኮድ የተደረግነውን አይደንቲቲ መኖር መቀበል እንጀምራለንና የኔ ምክር ምንድነው? በህይወቴ የተማርኩት ከኔ መንገድ የህይወቴን ስጓዝ የተማርኩት ምንድነው? ምግብ እንደምመርጠው ሁሉ ሰዎችን እመርጣለሁ፣ ጓደኞቼን እመርጣለሁ፣ ዘመዶቼን እመርጣለሁ። ለአእምሮዬ ሰላም የማይሰጠኝ ማንኛውም ሰው ከህይወቴ አስወግዳለሁ እና ይሄ የዛሬ ምክሬ ነው። የተለያዩ ሀሳቦችን ይዤ እቀርባለሁ በሄርፓዝ አካውንት። እባካችሁ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ እና ሀሳባችሁን ደግሞ ኮሜንት አድርጉልኝ። እስኪ ማወቅ ፈልጋለሁ ልክ ነኝ አይደለሁም የሚለውን። አመሰግናለሁ። ባይ